ሁለተኛ ምስክር አቶ ለኩሉ ፍስሐ እነሱን እናስፈርማለን። ይህ ፊርማ አንዴ የሚፈረም ነው። ከዚህ በኋላ የማይደገም የማያዳግም ፊርማ ነው። ወንድማችን ዮርዳኖስ፣ እህታችን ረድኤት ተሾመ ወደዚህ ተመጥተናላችሁ። አባታችን አባ ሚካኤልም ሊመጡ ደስ ይለኛል። ወደዚህ መጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰው እናት አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ማቴዎስ 19 ምዕራፍ 5 ማቴዎስ ወንጌል ምዕራፍ 19 ቁጥር 5 የጋብቻ የምስክር ወረቀት የሙሽራው ሙሉ ስም ዮርዳኖስ መኳንን፣ የሙሽራዋ ሙሉ ስም ረድኤት ተሾመ። የጋብቻውን ስነ ስርዓት የፈጸመው ሊቀ ጳጳስ ብፁዕ አቡነ ሳዊሮስ። ጋብቻው የተፈጸመበት ቀን ሚያዝያ 25 ቀን 2017 ዓመተ ምህረት። የምስክሮች ስም አንደኛ ምስክር ቆሞስ አባ ሚካኤል ወልደ ማርያም፣ ሁለተኛ አቶ ለኩሉ ፍስሐ፣ ሶስተኛ አዳነ ነጋ ፊርማቸውን አስቀምጠውልናል። በመጨረሻም የተቀመጠው መልእክት ከዚህ በላይ ስማቸው የተጠቀሰው አቶ ዮርዳኖስ መኳንንትና ወይዘሪት ረድኤት ተሾመ ጋብቻቸው በሕገ ቤተክርስቲያን መሰረት የተፈጸመ መሆኑን በማረጋገጥ የገቡትን ቃል ኪዳን እስከ መጨረሻው አጽንተው ጠብቀው ለመኖር ይችሉ ዘንድ በመጸለይ ይህ የጋብቻ ምስክር ወረቀት ከደብረ ምሕረት ቅዱስ ሚካኤል ካቴድራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰጥቷቸዋል ይላል። እስቲ በደንብ ባርካችሁ
እዚህ ጋር ቁጥርና የፍጻሜ ጸሎት አባታችን ያደርጉልናል። አሁን እናንተ በዚች በተባረከች ሰዓት በሰራዊት ጌታ መቅደስ በተቀደሰ መንበሩ ፊትና በኦርቶዶክሳዊ ጉባኤ ፊት ቆማችኋል። ይህች የተባረከች ጋብቻና የተባረከች ተክሊል አዋሃደቻችሁ። የቀሩትም ምዕመናን አባቶች ሁሉ በዚሁ ሕግና ሥርዓት ዘር ለመፈለግና ምትክ ለማድረግ በንጽሕና በጥራት አንድ ሴት አግብተዋል። ከእናንተም እያንዳንዳችሁ ለአንዱ ማድረግ የሚገባው ማወቅና መስራት ይገባችኋል። አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸና የተወደድክ ወንድም ሆይ በዚህች በተባረከች ሰዓት በጥሩ ልቦና በንጹሕ ሕሊና በመልካም ሐሳብ ሚስትህን መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ፣ የምታዝንላትም ሁን። ልቦናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍጥን። ከእናት ከአባቷ በኋላ ዛሬ በእሷ ላይ አለቃ አንተ ነህና በሰማያዊ አክሊልና በመንፈሳዊ ጋብቻ አክሊል ተቀዳጅታችኋል። የእግዚአብሔር ጸጋ በእናንተ በሁለታችሁም ላይ አረፈች። የመከርኩህን ትእዛዝ ብትቀበለኝ እግዚአብሔር እጅህን ይዞ ያስነሳሃል፣ ጥሪትህንም ያበዛዋል። ለዓይኖችህም ደስታ የሚሆኑ የተባረኩ ልጆችን ይሰጥሃል። ረጅም ዕድሜ ይሰጥሃል፣ ትዳርህንም በጎ ያደርግልሃል። በዚህም ዓለም በኋላኛውም ፍጻሜህን ያሳምርልሃል። አንቺም የተባረክሽ እህት የታደልሽ ሙሽሪት ሆይ ባልሽን የመከርኩትን ምክር ሁሉ እንደሰማሽ አንቺም ደግሞ ልታከብሪውና ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱን ባዘዝኩት ሁሉ እጥፍ አድርገሽ ፈቃዱን ልትፈጽሚ ይገባሻል። አንቺ ዛሬ ብቻሽን ከእርሱ ጋር ሆንሽ፣ ከእናትና ከአባትሽ በኋላ በአንቺ ላይ አለቃ እሱ ነውና በሰፊ ልቦናና በንጹሕ ሕሊና ልትቀበዪው ይገባሻል። በፊቱም ፊትሽን አታጥፊበት። ከሚገባውም ነገር ሁሉ አንድ ነገር እንኳ አታጥፊበት። ከእሱ ጋር በምትሰሪው ነገር ሁሉ እግዚአብሔርን ፍሪ። ከአባትሽና ከእናትሽ በኋላ ፈቃዱን ሁሉ ትፈጽሚ ዘንድ ልዑል እግዚአብሔር ከአንቺ በላይ አድርጎታልና አንቺም ከእርሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘው እንደነበረች ጌታዬ ትለው እንደነበረ ፈቃዱን መፈጸሟን አይቶ ልዑል እግዚአብሔር እንደባረካትና የእሱንም ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘሯንም እንደ ሰማይ ከዋክብትና እንደ ባሕር አሸዋ የበዛ እንዳደረገው አንቺም የመከርኩሽን ትእዛዜን ሁሉ የሰማሽ እንደሆነ ምክሬንም የተከተልሽ እንደሆነ እግዚአብሔር እጅሽን ይዞ ያስነሳሻል፣ ሰፊ ሀብትም ይሰጥሻል፣ በቤትሽም በረከት ያሳድራል። ለዓይኖችሽም ደስታ የሚሆኑ የተባረኩ ልጆችን እግዚአብሔር ይሰጥሻል። የልዑል እግዚአብሔር ስም የተባረከ ይሁን፣ አሜን። ወንድም ሆይ እግዚአብሔር ይባርክህ፣ ሚስትህን አሜን በል፣ ሚስትህንም ይባርክ። ከመርከብ በወጡ ጊዜ ኖኅንና ሚስቱን እንደባረከ በእነርሱም ዘንድ ምድርን መላ። ለአብርሃም ሳራን፣ ለይስሐቅ ርብቃን፣ ለያዕቆብ ራሔልን እንደባረከ ስሙ የከበረ አምላክ በቃና ዘገሊላ ሰርግ ቤት በረከቱን እንዳሳደረ በእናንተም ላይ በቤታችሁ ሁሉ በረከትን ያሳድር። ሁለታችሁንም ያስማማችሁ። መንፈሳዊ ፍቅርን በልባችሁ ያሳድር። ሀብታችሁን ያብዛ፣ ቤታችሁን ይነጽ። ረጅም ዕድሜ የደስታ ሕይወትን ይስጣችሁ። የተባረኩ ልጆችም ይስጣችሁ። ይህን የተባረከ ጋብቻ ጸሎታችን እንድትቀበል እንለምናለን። ስለሚያልፈው የማያልፈውን ስለ ምድራዊ ሰማያዊውን ተካልን። ኃጢአታችንና በደላችን ስህተታችንንም ይቅር በለን። ከክፉ ከዲያብሎስ ተንኮል ሰውረን፣ ሀገራችንን ጠብቅልን። በዚህ ቀንና ሰዓት በዚህ የተሰበሰቡትን ወንድሞቻችንን ሁሉ እህቶቻችንም በበረታ ቀኝ ክንድህ ጠብቅ። ቤታቸውን እነጽልን፣ ከጠላቱ ፈተና ሰውርልን። ክፉ የማይደርስበት ሰማያዊ ደስታ ስጣቸው።
በሁለታቸውም ቤት በወገናችን መመኪያ በንጽሕት በመድኃኒታችን እናት ከአዳም ወገን ሁሉ በተመረጠች በንጽሕት በቅድስት ድንግል ማርያም አማላጅነት ሰማዕትነትን በተቀበለ በተመረጠ ሐዋርያና ወንጌላዊ በሚሆን በቅዱስ ማርቆስ አማላጅነት በጻድቃን በሰማዕታት ንጹሐን በሆኑ በቅዱሳን አማላጅነት አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። በጸጋን